እማዬ ዛሬ እኮ አቅም አገኘሁ። ዛሬ እኮ ሁልጊዜ እንደምትይኝ ጥንካሬሽን ወረስኩ። ግን ጥንካሬሽንና አቅምሽን ሳገኝ አንቺ እዚህ የለሽ እማዬ። ያለ አንቺ እኮ ማንም የለኝም ታውቂያለሽ። ለማን ነው ጥለሽኝ የምትሄዱ? አንቺ ተርበሽ እኔን እያበላሽ ህመሜን ሁሉ ከኔ እኩል እየተካፈልሽ አንድ ቀን እንኳን ስኬቴ ሳታይ ነው ጥለሽኝ የምትሄዱ? እማዬ እባክሽ ተነሽ እማዬ። በዛው ሁሉ የድህነት ህይወታችን ውስጥ እሷ አፌ ላይ ያጎረሰች ለራሷ ግን ባዶ ሆዷን ታድር ነበር። እማዬ ቆይ ግን አንቺ በልተሻል? አዎ እኔ ልጅ እኔማ በልቼ ጥግብ ስላልኩ እኮ ነው። እውነት እኔ ልጅ እኔ ጠግቤያለሁ ልጄ። አንቺ ቢ ስትለኝ እውነቷን ይመስለኝ ነበር። አንድ ቢ እኔ ጠግቤያለሁ ልጅ። እኔ ልኮራመት እኔ ከሰልምሰል ስቅሻታ ስቂኝ የደላሽ ይመስል እማዬ ቃል እገባልሻለሁ በርትቼ ተምሬ አጥንቼ ትልቅ ቦታ ደርሼ ከዚህ ኖቤል ኤሌክትሮኒክስ የፈለግሽውን ዕቃ መርጠሽ እንድትወስጂ ነው ማደርግሽ። እሺ እማዬ ነይ እስቲ ነይ እናያቸው። የእናትነት ፈገግታዋ ሳይለቅ እየጎተትኩ ስወስዳት ተከተለች። እሺ እማዬ በያ ምረጭ እስቲ ደስ ያለሽን ምረጭ። የኔ ልጅ አሁን እኮ እኔ ምንም አያስፈልገኝም። እኔ አሁን የምፈልገው ምን እንደሆነ ታውቂያለሽ? አንቺ በርትተሽ በትምህርትሽ ጎበዝ ልጅ ሆነሽ ትልቅ ደረጃ እንድትደርሺ ነው። እሺ እማዬ ደግሞ ምረጭ አልኩሽ አይደል? እንዴ በቃ ምረጭ። አይ የኔ ልጅ እንግዳውስ ካልሽ የኔ ልጅ እንደው በሰው ቤት ልብስ አጠባ አንቺን ሳሳድግ ወገቤ ተቆርጧል። ይሄን ይሆንልኝ የኔ ልጅ። እሺ እማዬ ምነው እማዬ? አየና ደህና ነኝ የኔ ልጅ። ታውማ አሁን ረፍ ስለበት ይተኛል። እሺ መታከሚያ ብር ስለሌለ ምን ነው እማዬ ስላት፣ አይ ምንም አልሆንኩም ትንሽ ደከም አድርጎኝ ነው አረፍ ስለበት ይለቀኛል ትለኛለች። በጽኑ ታመመችብኝ። ግን እኔ እናቴን እጦራታለሁ የገባውላትን ቃል ፈጽሜ ደስታን አሳያታለሁ ብዬ ቀን ከሌሊት ለፋ ነበር። ከዓመታት ልፋትና እንግልት በኋላ ዛሬ ወጣልኝ። ያንን እናቴ በፍቅር ያየችውን ለዓመታት የተመኘሁላትን ማጠቢያ ማሽን ምኞቷን ከሰማሁበት ሰሚት ዲቦራ ትምህርት ቤት አጠገብ ካለው ኖቤል ኤሌክትሮኒክስ ለዓመታት ከሚቆይ ጋራንቲ ጋር ይገባታል ብዬ ህልሟን ከነሱ ገዛውላት። ልቤ በደስታ ሊፈነዳ ነበር። ይሄን ይሆንልኝ እኔ የእናቴን የዓመታት ድካም ልክስ ፈገግታዋን ላይ እማዬ ብዬ ጠራታለሁ ብዬ እየሮጥኩኝ ወደ ቤት ገሰገስኩ። ውበትሽን ያጣሽው እማ ስትወልጂ ነው። ላረግሽልኝ ነገር የኔ አቅም አንድ ነው። እወድሻለሁ ኧረ መንገዱ እኮ ራቅ ነው። እማዬ ሰማሽ? እማዬ ስሚ ተነሽ እንጂ ስሚ። ቃል የገባሁልሽን እኮ ፈጸምኩልሽ። የልብስ ማጠቢያውን እኮ ገዛሁልሽ። እማዬ ምን ሆነሽ ነው? እማዬ አቤት በይኝ እንጂ እማዬ ስሚኝ እንጂ እየሰማሽኝ አይደል? እማዬ ምንድን ነው የተፈጠረው? እማዬ ስሚኝ እማዬ አላዳንኩሽም ኖሬ አልጠቀምኩሽም አላዳንኩሽም አለሁ አላልኩሽም አላዳንኩሽም ሐኪም አልሆንኩሽም አላዳንኩሽም አልተጋራሁሽም አላዳንኩሽም በድን አይጠቅምህሽም አላዳንኩሽም
እማዬ ዛሬ እኮ አቅም አገኘሁ። ዛሬ እኮ ሁልጊዜ እንደምትይኝ ጥንካሬሽን ወረስኩ። ግን ጥንካሬሽንና አቅምሽን ሳገኝ አንቺ እዚህ የለሽ እማዬ። ያለ አንቺ እኮ ማንም የለኝም ታውቂያለሽ። ለማን ነው ጥለሽኝ የምትሄጂው? አንቺ ተረበሽ እኔን እያበላሽ ህመሜን ሁሉ ከኔ እኩል እየተካፈልሽ አንድ ቀን እንኳን ስኬቴ ሳታይ ነው ጥለሽኝ የምትሄጂው። እማዬ እባክሽ ተነሽ እማዬ። በሰው ሁሉ የድህነት ህይወታችን ውስጥ እሷ አፌ ላይ ያጎረሰች ለራሷ ግን ባዶ ሆዷን ታድር ነበር። እማዬ ቆይ ግን አንቺ በልተሻል? አዎ እኔ ልጅ እኔማ በልቼ ጥግብ ስላልኩ እኮ ነው። እውነት የኔ ልጅ እኔ ጠግቤያለሁ ልጄ። አንቺ ቢ ስትለኝ እውነቷን ይመስለኝ ነበር። አንድ ቢ እኔ ጠግቤያለሁ ልጅ። እኔ ልኮራመት እኔ ከሰልምሰል ስቅሻታ ስቂኝ የደላሽ ይመስል እማዬ ቃል እገባልሻለሁ በርትቼ ተምሬ አጥንቼ ትልቅ ቦታ ደርሼ ከዚህ ኖቤል ኤሌክትሮኒክስ የፈለግሽውን ዕቃ መርጠሽ እንድትወስጂ ነው ማደርግሽ። እሺ እማዬ ነይ እስቲ ነይ እናያቸው። የእናትነት ፈገግታዋ ሳይለኝ እየጎተትኩ ስወስዳት ተከተለች። እሺ እማዬ በያ ምረጭ እስቲ ደስ ያለሽን ምረጭ የኔ ልጅ። አሁን እኮ እኔ ምንም አያስፈልገኝም። እኔ አሁን የምፈልገው ምን እንደሆነ ታውቂያለሽ? አንቺ በርትተሽ በትምህርትሽ ጎበዝ ልጅ ሆነሽ ትልቅ ደረጃ እንድትደርሺ ነው። እሺ እማዬ ደግሞ ምረጫልኩሽ አይደል እንዴ? በቃ ምረጭ። አይ የኔ ልጅ እንግዳውስ ካልሽ የኔ ልጅ እንደው በሰው ቤት ልብስ አጠባንችን ሳሳድግ ወገቤ ተቆርጧል። ይሄን ይሆንልኝ የኔ ልጅ። እሺ እማዬ ምነው እማዬ? አየኝ ደህና ነኝ የኔ ልጅ። ታማ አሁን ረፍ ስለበት ይተኛልሽ። መታከሚያ ብር ስለሌለን ምን ነው እማዬ ስላት፣ አይ ምንም አልሆንኩም ትንሽ ደከም አድርጎኝ ነው አረፍ ስልበት ይለቀኛል ትለኛለች። ለጽኑ ታመመችብኝ። ግን እኔ እናቴን እጦራታለሁ የገባውላትን ቃል ፈጽሜ ደስታን አሳያታለሁ ብዬ ቀን ከሌሊት ለፋ ነበር። ከአመታት ልፋትና እንግልት በኋላ ዛሬ ቆወጣልኝ። ያንን እናቴ በፍቅር ያየችውን ለአመታት የተመኘሁላትን ማጠቢያ ማሽን ምኞቷን ከሰማሁበት ሰሚት ዲቦራ ትምህርት ቤት አጠገብ ካለው ኖቤል ኤሌክትሮኒክስ ለአመታት ከሚቆይ ጋራንቲ ጋር ይገባታል ብዬ ህልሟን ከነሱ ገዛውላት። ልቤ በደስታ ሊፈነዳ ነበር። ይሄን ይሆንልኝ እኔ የእናቴን የአመታት ድካም ልክስ ፈገግታዋ ላይ እማዬ እማዬ ብዬ ጠራታለሁ ብዬ እየሮጥኩኝ ወደ ቤት ገሰገስኩ። ውበትሽን ያጣሽው እማ ስትወልጂ ነው። ላረግሽልኝ ነገር የኔ አቅም አንድ ነው። እወድሻለሁ እወድሻለሁ እወድሻለሁ። ኧረ መንገዱ እኮ ራቀኝ። እማዬ 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 ሰማሽ? እማዬ ስሚ ተነሽ እንጂ ስሚ። ቃል የገባሁልሽን እኮ ፈጸምኩልሽ። የልብስ ማጠቢያውን እኮ ገዛሁልሽ። እማዬ 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 ምን ሆነሽ ነው? እማዬ አቤት በይኝ እንጂ እማዬ ስሚኝ እንጂ እየሰማሽኝ አይደለ? እማዬ ምንድን የተፈጠረው? እማዬ ስሚኝ እማዬ። አላዳንኩሽም ኖሬ አልጠቀምኩሽም። አላዳንኩሽም